የወላይታ ዞን በተፈጥሮ የታደለች ናት። ከቅርብ ጊዜ ወዲህ በአካባቢው የሚስተዋለውን የግብርናውን የሰብል ብዝሃነት የወላይታን የአምራችነት አውድማ ዳግም እያረጋገጠ ይገኛል። በወላይታ ዞን ድጉና ፋንጎ ወረዳ ከ21 ሚሊዮን ብር በላይ በሆነ ወጪ የተገነባው የብላቴ ኤታ መካከለኛ የመስኖ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በምረቃው ላይ እንዳሉት ፕሮጀክቱ የአካባቢውን አርሶ አደሮች ከዝናብ ጥገኝነት ተላቀው በአመት 3 ጊዜ እንዲያመርቱና የምግብ ዋስትናቸውን እንዲያረጋግጡ ያስችላል ብለዋል። የግብርናውን ዘርፍ ለማዘመን ከሚደረጉ ስራዎች ውስጥ አንዱና መሰረታዊ የሆነው ውሃ አጠር የሆኑ አካባቢዎች በአካባቢ የሚገኘውን የውሃ ምንጭ በመጠቀም መስኖ ማልማትና መስኖን በመጠቀም ደግሞ በአመት 3 ጊዜ በማምረት ምርትና ምርታማነትን ለመጨመር የሚደረገውን ጥረት አካል የሆነው ይህ የብላቴ ኤታ መስኖ በክልላችን መስኖና ቆላማ ልማት ቢሮ አማካኝነት ከ21 ሚሊዮን ብር በላይ ተበጅቶለት በርካታ ውጣ ውረዶችን እያለፈ በየጊዜው የሚመጣውን የዋጋ ንረትን እየተቋቋመ በዚህ ላይ የኮንትራክተሩ ትጋት፣ የቢሮ ክትትል እንደዚሁም የአካባቢ ማህበረሰብ ትብብር በጋራ በመሆን ይሄ ፕሮጀክት ዛሬ ውጤታማ እንዲሆን ተደርጓል። እንደ ዞናችን ይሄ አንዱ የመስኖ ፕሮጀክት ሲሆን ሌሎች በርካታ የተጀመሩ ያላለቁ በሂደት ላይ ያሉ ፕሮጀክቶች አሉ። እነ ጭሮ ያሉ እነ ወይቦ ያሉ ሌሎች በኦፋ ወረዳ ላይ ባለፈው የጀመርናቸው እንደዚሁም በሁምቦ ወረዳ ላይ እየተሰሩ ያሉ በርካታ የመስኖ ልማት ፕሮጀክቶች አሉ። የነዚህ አቅም በመጠቀም ዋናው ትኩረታችን የአርሶ አደርን ምርትና ምርታማነትን መጨመር ስለሆነ እነዚህ በሙሉ አቅም አልቆ ወደ ስራ ሲገቡ እጅግ በጣም ከፍተኛ የሆነ ለውጥ የሚያመጡና በተጨባጭ የአርሶ አደርን ሕይወት የሚቀይሩ ናቸው። ስለዚህ ዛሬ ይሄ የተጠናቀቀው የብላቴ ኤታ መስኖ ፕሮጀክት እዚህ አካባቢ ያሉ ቀበሌያትን በሙሉ ከዝናብ ጥገኝነት እንዲወጡ በአመት 3 ጊዜና ከዛ በላይ እንዲያመርቱ በማድረግ በተጨባጭ በግብርናው ዘርፍ ያለውን እምቅ ተፈጥሮ ሀብታችንን እንድንጠቀምና ጸጋችንን አውጥተን እንድንጠቀም የሚያስችል ስለሆነ ይሄ ፕሮጀክት እጅግ በጣም ትርጉም ያለው በኢኮኖሚ ዘርፍም ትልቅ ለውጥና ምርታ ሊያመጣ የሚችል ፕሮጀክት ነው። ስለዚህ ይሄ ፕሮጀክት በስራ ተቋራጭ ቢኒያም ሻምበል ህንፃና ውሃ ነክ ፕሮጀክት ኮንትራክተርነት ነው የተገነባው። አማካሪ የሆነው የወላይታ ዞን መስኖና ቆላማ መምሪያ ኃላፊ ባለሙያዎች ይሄን አማክረዋል። በዚህ ፕሮጀክት የተገኘው ኤክስፒሪየንስ ቀላል አይደለም። ስለዚህ የዞኑን አቅም ጭምር የሚያሳድግ የባለሙያዎችን በቀን በቀን ስኪላቸው እየጨመረ እንዲሄድ ከዚህ ከፍ ያሉ ፕሮጀክቶችንም ጭምር ማማከር እንዲችሉ የሚያስችል ትምህርት የተገኘበት አቅም የገነቡበት ፕሮጀክት ነው። ስለዚህ ይሄ ፕሮጀክት የተጀመረው መጋቢት 5 2015 የተጀመረ ቢሆንም በእነዚህ 3 እና 4 ዓመታት የተለያዩ ያሉ የዋጋ ልዩነቶችንም ጭምር ተቋቁሞ ዛሬ ሰኔ 20 ወይም በዚህ ዓመት መጨረሻ ሐምሌ 4 ላይ ሊመረቅ ይችላልና ይሄ ከ1410 ሄክታር መሬት በላይ ማልማት ይችላል። ከዛም ማስፋት ይቻላልና እዚህ አካባቢ ያላችሁ አርሶ አደሮች ይሄ ፕሮጀክት ለእናንተ ይመጣ ነው። ስለዚህ በጥንቃቄ በመያዝ በጊዜው ግጭት ሳይፈጠር የውሃ አጠቃቀም ስርዓት በመዘርጋት በማህበር የተደራጃችሁ በማህበር በህብረት በመስራት አንድ ላይ በጋራ እኩል ተጠቃሚነት ላይ የተመሰረተ በየጊዜው በፈረቃ ውሃ በሚለቀቅበት ጊዜ በመካከላችሁ ግጭት እንዳይፈጠር በማድረግ ይሄን መስኖ ፕሮጀክት በአግባቡ ተጠቅማችሁ ምርትና ምርታማነትን ጨምራችሁ አሁን ካለበት የኑሮ ደረጃ ኑሮ ተሻሽሎ ማየት እንፈልጋለንና በአግባቡ እንድትጠቀሙ በአግባቡ እንድትይዙ ህብረታችሁን እንድታጠናክሩ ከዚህ የበለጠ ሌላ ወደ ካምፓኒ ወደ መመስረት እንድትሄዱ
በዚህ አጋጣሚ አደራ ለማለት ፈልጋለሁ። ይሄ ዱጉና ፋንጎ አካባቢ እጅግ በጣም ምርታማነት ያለበት አካባቢ ነው። ባለፈው ሳምንት በኤቲአይ አማካኝነት ካምፓኒ የመሰረቱ አርሶ አደሮች ያሉበትና በአገር አቀፍ ደረጃ በበቆሎ ምርት የሚታወቅ አካባቢ ነው። ስለዚህ ለዚህ አካባቢ ነው ባለፈው ይሄን ምርትና ምርታማነትን ስለጨመሩ እንደ ሞራል 2 ትራክተርና አክሰሰሪዎችን በሽልማት ያገኘ ወረዳ። ስለዚህ አቅሙ አለ፣ ፖቴንሻሉ አለ፣ ሰፊ እርሻ መሬት አለ፣ ጠንካራ አርሶ አደር አለ። ይሄን ወደዚህ ማምጣት እንችላለን። እናንተ የማምረት አቅማችሁ ከፍተኛ ከሆነ ምርት የምትጨምሩ ከሆነ እነዚህን ተከትሎ የሚመጡ በርካታ ሌሎች ነገሮች ስላሉ በርትታችሁ ራሳችሁንም አካባቢያችሁንም እንድትቀይሩና በወላይታ የግብርና ዘርፍ ምርታ እንድትጨምሩ አደራ ለማለት ፈልጋለሁ። በክልሉ ያሉ የውሃ አማራጮችን በመጠቀም የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑን የገለጹት የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካልነትር ናቸው። የደቡብ ኢትዮጵያ ክልል በተፈጥሮ ሀብት የታደለች በውስጧ ባሉ 12 ዞኖች በመስኖ ሊለማ ሰፊ የሆነ መሬት ያለበት የላቀ የውሃ አማራጭ ያለው ክልል ነው። ቢሮዎችን ይህንን ሰፊ የተፈጥሮ ጸጋ በአግባቡ በመጠቀም ምርትና ምርታማነትን በማሳደግ የህብረተሰባችንን የምግብ ዋስትና የምግብ ሉዓላዊነት በዘላቂነት ለማረጋገጥ በትኩረትና በቁርጠኝነት እየሰራ ይገኛል። መስኖ በኢትዮጵያ የግብርና ሽግግር ውስጥ ወሳኝ ሚና ያለው የልማት ዘርፍ መሆኑ ይታወቃል። በተለይ የአየር ንብረት ለውጥና የዝናብ መዛባት እየታየ ባለበት ወቅት የመስኖ ልማት ለምግብ ዋስትና ለገቢ መጨመርና ለገጠር ኢኮኖሚ ማደግ የማይተካ ሚና ይኖረዋል። የቢሮአችን ዋነኛ ግብ የህብረተሰቡን ፍትሃዊ የልማት ተጠቃሚነት ማረጋገጥ ነው። ልማት የጥቂቶች ብቻ ሳይሆን የሁሉም ሊሆን ይገባል የሚል እምነት ስላለ በክልላችን 12ቱም ዞኖች ፍትሃዊ የልማት ተደራሽነት እንዲኖር በልዩ ትኩረት እየተሰራ ይገኛል። የዚህ ትጋታችን ውጤት ማሳያ በሆነው በዚህ በያዝነው ዓመት ብቻ በተለያዩ ዞኖች የሚገኙ 4 ትላልቅ ፕሮጀክቶች ሙሉ በሙሉ አጠናቀን ለህብረተሰቡ አገልግሎት ለማብቃት ዝግጅት ላይ እንገኛለን። ዛሬ የምናስመርቀው ይህ የብላቴታ አነስተኛ መስኖ ተቋም የዚሁ ስኬታችን አንዱ አካልና ውጤት ነው። በአሁኑ ወቅትም በእቅድ ላይ ያሉና ግንባታቸው የተጀመሩ ሌሎችም የመስኖ ፕሮጀክቶችን በተያዘላቸው ጊዜና ጥራት ለማጠናቀቅ ከፍተኛ ርብርብ እየተደረገ ይገኛል። በዛሬው ዕለት የምናስመርቀው የብላቴታ መካከለኛ መስኖ አነስተኛ መስኖ ጠቅላላ 21 ሚሊዮን ብር በላይ ወጪ የተገነባ ሲሆን ከ1410 ሄክታር መሬት በማልማት ከ1200 በላይ አባወራዎችና የማወራዎችን በቀጥታ ተጠቃሚ የሚያደርግ የመስኖ ፕሮጀክት ነው። ይህ የመስኖ ተቋም የውሃ ማፍሰሻ መስመር ብቻ ሳይሆን አርሶ አደሮችን የኑሮ ማሻሻያ፣ የልጆቻቸውን የተሻለ መጻኢ ዕድል ማረጋገጫና በምግብ ራሳችንን ለመቻል የምናደርገው ጉዞ ትልቅ ስንቅ ነው። የተከበራችሁ የብላቴታ ቀበሌ ነዋሪዎች፣ ይህ ፕሮጀክት መንግስት የገነባው ለእናንተ እዚህ ለአካባቢ ነዋሪዎች በመሆኑ የውሃ አጠቃቀምን በፍትሃዊነት ማስተዳደር፣ የመስኖ ተቋማትን በአግባቡ መጠበቅ፣ መደበኛ ጥገና በማከናወንና የውሃ ተጠቃሚ ማህበራትን በብቃት በማጠናከር የመስኖ ፕሮጀክቱ ዘላቂ አገልግሎት እንዲሰጥ ማድረግ ይገባል። እንደ ቢሮም በፕሮጀክቱ ምረቃ ብቻ ሳይሆን በቀጣይ የኦፕሬሽንና ጥገና
የቴክኒክ ድጋፍና የውሃ ተጠቃሚ ማህበራትን የአቅም ግንባታ ስልጠና በመስጠት ቀጣይነት ያለው ድጋፍ እንሰጣለን። በመጨረሻም ይህ ፕሮጀክት ተጠንቶ በጀት ተመድቦለትና ተገንብቶ ለዛሬው የምረቃ ብርሃን እንዲበቃ ሌት ቀን የደከማችሁ የቢሮአችን መሐንዲሶችና ባለሙያዎች፣ የሥራ ተቋራጮች፣ የዞንና የወረዳ አመራሮች እና ባለሙያዎች እንዲሁም ከጅምሩ እስከ ፍጻሜ ከጎናችን በመሆን ድጋፍ ያደረጋችሁትን የአካባቢ ማህበረሰብ በሙሉ የላቀ ምስጋና ለማቅረብ እወዳለሁ። የመስኖ ፕሮጀክቱ በወረዳው ብላቴ ኤታና ፋንጎ ቢጆ ቀበሌዎች የሚገኙ 1284 አርሶ አደሮችን በቀጥታ ተጠቃሚ የሚያደርግ ሲሆን ከ1410 ሄክታር በላይ የእርሻ ማሳን በውሃ ማርካት እንደሚቻል የጠቆሙት የዱጉና ፋንጎ ወረዳ አስተዳዳሪ አቶ ዘካሪያስ ዋንታሞ አስታውቀዋል። ያልተገነባው የካናሉ ርዝመት 45.25 ኪሎ ሜትር ሲሆን በክልሉ መንግስት መስኖና ቆላማ አካባቢ ቢሮ አማካኝነት አሁን ያየነው 2 ኪሎ ሜትር ካናል በ21,564,172 ብር ወጪ ተደርጎ ተገንብቶ ዛሬ ለህዝባችን በይፋ ተሰጥቷል። የብላቴታ ዘመናዊ መስኖ ተጠቃሚ አርሶ አደር በአባወራ 682 እና ከዛ በላይ ሲሆኑ በፋንጎ ቢጆ 153 አባወራ እየተጠቀሙ ይገኛሉ። በተጨማሪ ከዚህ መስኖ የሚጠቀሙ የግል ድርጅቶችም አሉ፣ ባለሀብቶች፣ ኢንቨስተሮች አሉ። እዚህ በአጠገባችን ከዚህ ትንሽ ወረድ ብለን ድባው ሞኖፖል ድርጅት ከ1260 ሄክታር መሬት በላይ የሚያለመው በዚህ መስኖ አውታር ነው። በሌላ በኩል ግል ኢንቨስተሮች፣ ጃራ አግሮ ኢንዱስትሪ እና ሌሎች ኃላፊነት የተወሰናቸው የግል ድርጅቶች ይህንን ውሃ ወይም ይህን መስኖ ውሃ ይጠቀማሉ። እንዲሁም ከካናሉ ወደ ላይ በኩል ከላይኛው በኩል አሁን ከመጠንበት ወደ ላይ በኩል ያሉ ቀበሌያት ማለትም የፋንጎ ሶሬ ቀበሌ ነዋሪዎችና ግል ባለሀብቶች በጀነሬተር ከዚህ ካናል እየተጠቀሙ ቆይተዋል። በአጠቃላይ ይህ መስኖ የሚያለመው ከ2189 ሄክታር ማሳ በላይ በዚህ መስኖ አውታር አማካኝነት የሚለማ ሲሆን በሁለት አንጋፋ ማህበር ይህን መስኖ የሚያስተዳድሩ ሁለት አንጋፋ ማህበራት አሉ። በእነዛ ማህበራት የሚተዳደር የመስኖ ሲስተም ነው። ከዚህ መስኖ ለህዝቡ ኢኮኖሚያዊ ጠቀሜታው ከአርሶ አደር ዘመናዊ ወደ ሆነው ኑሮ ደረጃ የተሸጋገረበት የምግብ ዋስትና በትክክል የተረጋገጠበት ለዚህ አካባቢ ብቻ ሳይሆን ለወረዳውም ከወረዳውም አልፎ የኢኮኖሚ ምንጭ የሆኑት በርካታ ሞዴል አርሶ አደሮች የወጡበትና የዘመናዊ ቴክኖሎጂ ሽግግር ማዕከል ሆኖ ይሄ መስኖ አውታር እያገለገለ ይገኛል። ከዚህ በፊት የአካባቢው ነዋሪዎች ዝናብን ጠብቀው ጥቂት ነገር እንደሚያመርቱና አሁን ላይ የውሃ ችግር ተቀርፎ በበቂ ሁኔታ ለአርሶ አደሩ እንዲደርስ መደረጉን ያነሱት ደግሞ የወላይታ ዞን መስኖና ቆላማ አካባቢ ልማት መምሪያ ኃላፊ አቶ ጸጋዬ ቄልታ ናቸው። ያስመረቅ ነው እንግዲህ በዱጉና ፋንጎ ወረዳ ብላቴታ ቀበሌ የብላቴ አነስተኛ መስኖ ጥገናና ማስፋፊያ ፕሮጀክት ነው ያስመረቅ ነው። ይህ ፕሮጀክት ለምን አስፈለገ የሚለውን ነገር በተወሰነ ነገር ለማንሳት ያክል መጀመሪያ የነበረ ፕሮጀክት ቢሆንም ፕሮጀክቱ ረጅም ጊዜ ከመቆየቱ ጋር ተያይዞ አስቀድሞ ከዲዛይንም ጋር ተያይዞ ያለ ችግር ከመኖሩ የተነሳ በሚፈልገው ልክ ለአርሶ አደር ውሃ እየደረሰ ካለመሆኑ የተነሳ ማሳ እያለ ትናንት ጥቂት አርሶ አደሮች ወይም ጥቂት ማሳ ሲለማ የነበረበት አግባብ ስለነበረ አሁን ባለው በእኛ ሞዲፊኬሽን ወይ በሪዲዛይን ባደረግነው በደንብ ውሃ እንዳይወጣ የሚያደርገውን ችግር ቀርፈን ከ1 ኪሎ ሜትር በላይ በአዲስ ግንባታ አካሂደን ውሃው በበቂ ሁኔታ ለአርሶ አደር እንዲደርስ የማድረግ ስራ ሰርተናል። በዚህም ከ50% በላይ ከሚያመርተው አርሶ አደር በተጨማሪ የሚያመርተው አስቀድሞ የሚያመርተውን ያክል አርሶ አደር አሁን በተጨማሪነት እንዲጠቀም አድርገናል። በዚህም ከ1400 ሄክታር ያክል በብላቴታና ፋንጎ ቢጆ ቀበሌ
የመስኖ ተጠቃሚ አካላት እንዲኖሩ አድርገናል። በዚህም ከ1284 በላይ አርሶ አደሮች አባወራና የማወራ በዚህ መስኖ ተጠቃሚ እንዲሆኑ አድርገናል። ይሄ እንግዲህ ከዚህ በፊት ይሄ ጥገና ከመደረጉ በፊት ከግማሽ በላይ የሚያንስ ቁጥር ነው ያለው። ምክንያቱም ከ600 በላይ ሄክታር አይደለም ከዚህ በፊት ሲያመርቱ የነበሩት። በተመሳሳይ ከ682 በላይ አርሶ አደር አይደለም ከዚህ በፊት ሲጠቀም የነበረው። አሁን በእጥፍ እና በበቂ ሁኔታ ውሃ እንዲቀርብ የማድረግ ስራ ሰርተናል። ይሄን ስራ የሰራ ነው እንግዲህ በዋናነት ክልሉ በደገፈው ገንዘብ ነው። እኛ እንደ መምሪያ እንደ አማካሪ ይሄን ፕሮጀክት በሙያ ነው የደገፍነው እንደ መምሪያ። ስለዚህ በሙያ ደግፈን ይሄ ፕሮጀክት በአግባቡ እንዲጠናቀቅ ከጥራት እንዲሁም ደግሞ ጊዜውን በአግባቡ ተጠቅሞ ስራውን ኮንትራክተሩ እንዲሰራ ክትትል አድርገናል። በዚህም አጠቃላይ ይሄን ፕሮጀክት እንድንጨርስ ያደረገው እና ድጋፍ በገንዘብ ደረጃ ያደረገው ደቡብ ክልል መስኖና ቆላማ አካባቢ ልማት ቢሮ ነው። ይህ ፕሮጀክት በአካባቢው የሚገኙ አርሶ አደሮች ዝናብን ከመጠበቅ መላቀቃቸውንና የፕሮጀክት እውን መሆኑን ተጠቃሚ ያደርገናል ብለዋል። ይሄ መስኖ ምናልባት ዘመናት ቆይቶ በእጃችን አለ ይባላል እንጂ ሙሉ በሙሉ በእጅ አልገባም። የተወሰነ ፐርሰንት ነው ወደዚህ የሚመጣው። ይሄ መስኖ በእጃችን የገባው ይሄ ፕሮጀክት ከተጀመረ በኋላ ነው። ይሄንን ፕሮጀክት በመንግስትና በዞናችን እያመሰገነን ይሄ ፕሮጀክት በእጃችን እንደገባ ብዙ ህዝብ እንደምንጠቀም እናምናለን። ግን ለመጠበቅ ያለውን የቀረውን ስራዎችን በመስራት ሌላው ደግሞ መንግስት የሚሰጣውን ምርጥ ዘሮችና የተለያዩት በወቅቱ ከቀረበ ይህ ህዝብ ቅርብ ጊዜ ከዚህ ልውጥ በጣም ከፍ ብሎ እንደሚመጣ እናምናለን። ስለዚህ መስኖ እጅግ እናመሰግናለን። በእጃችን ከዛሬ ጀምሮ ቢገባም ለወደፊት ያለው በአመት 3 ጊዜ እንደምናመርት ነው። ምክንያቱ በቆሎ ካመረተን ሌላ አትክልቶች ያሉ ሽንኩርት፣ ቃሪያ የተወሰነ ብዙ ነገር ማምረት ይቻላል። በአንድ ጊዜ መጠበቅ ነው። በውሃ በዝናብና በቂ ውሃ በእጃችን ሳይገባ በፊት ቢሆን 1 አመት ነው፣ በአንድ ጊዜ ነው በአመት የምናገኘው። አሁን ግን እጃችን እስከገባ ድረስ ብዙ ነገር እንደምናገኝ እናምናለን እና ህዝባችን እንደምንሰራ ነው። ዞናችንና ወረዳችን እናመሰግናለን። ያለውን ስራዎች ምርጥ ዘሮች የተወሰነ አስፈላጊ በጊዜ ከቀረበን በዚህ ልውጥ ይኖራል ብዬ አላምንም። በደንብ ነው የምናመርተው። ምርትም አለን። አካባቢው ያው ሙቀታማ ነው። አስፈላጊ ነገር ከተገኘ ህዝቡ የማይለወጥበት ምክንያት የለም። በዚህ ደረጃ አለ ብዬ አላምንም። እኔ እግዚአብሔር ካለ እግዚአብሔር ከረዳን ሰው ከሰራ አንድነት ካለ ጥሩ ነገር እንደሚሆን በእጃችን ይገባል ብዬ አምናለሁ። በፊት የነበረው የታሪካችን በጣም የመስኖ በእጃችን አልገባም። በዛ ኬዝ አርሶ አደሩ በአገባብ 100% ይቅርና 25% ሊጠቀም አልቻለም። አሁን ከዚህ ወደዚህ ያለው ወይ ከ2017 አይደለም አሁን ውሃ ስራ የተጀመረው በ2017 ሐምሌ ውስጥ ነው ውሃ ስራ የተጀመረው የመስኖ ስራ የተጀመረው። ከዛ ተሰርቶ ከሐምሌ እስከ ታይሳስ ባለው ሰዓት ላይ ተዘግቶ ከነበሩበት ጊዜ ታይሳስ ስራው ተጠናቅቆ ውሃው መስራት ከጀመረን ወዲህ ባለው ጊዜያት ውስጥ እግዚአብሔር ይመስገን ብዙ ምርት ለዚህ አካባቢ ለዙሪያው ላሉ ቀበሎች የሚበቃ ምርት አግኝተናል። ከዚህ በፊት ያገኘነው ምርት በጣም ዝቅተኛ ደረጃ ላይ ራሳችን ለመቻል ሳይሆን ለዚህ አካባቢ ለማቅረብ ሳይሆን ራሳችን ሳንችል ብዙ አመት ቆይተናል። ግን አሁን እግዚአብሔር ይመስገን በክልሉ ባጀት ተመድቦለት የተሰራውን ስራዎች ከዚህ ቀጣይ ባለው ጊዜያት ብዙ ምርት ልናገኝ አሁን ወንድ አርሶ አደር ይቅርና ሴት አርሶ አደር በአቅማቸው ሰርተው ብዙ ነገር ልናገኝ የሚችልበትን አቅጣጫ ተፈጥሯል። ወላይታ ለቀጣይ የግብርና ኢንቨስትመንትና ለትላልቅ የአግሮ ኢንዱስትሪ ፕሮጀክቶች ያላትን ዝግጁነት የሚያረጋግጥ ማሳያ ነው።